የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በአካባቢው እየታየ ያለውን ወቅታዊ ወታደራዊ ውጥረት በተመለከተ በሰጡት መግለጫ ማንኛውም አይነት የወረራ ሙከራ ለመመከት ዝግጁ መሆናቸውን አስታወቁ። ዋና አስተዳዳሪው ለመገናኛ ብዙሃን በላኩት መልእክት ጠላት ያሉት ኃይል ታጣቂዎቹን ከተከዜ ለማሻገር የፖለቲካና የፕሮፓጋንዳ ዝግጅት እያደረገ መሆኑን ገልጸዋል። ይህ ኃይል አካባቢው መልሶ ለመቆጣጠር ያለው ፍላጎት ህዝቡን ለማዋረድ ብቻ ሳይሆን እንደ ህዝብ ለማጥፋትም ጭምር ነው ብለዋል። አስተዳዳሪው የተከዜ አዳኝ ትውልድ ሲሉ የጠሩት የአካባቢው ወጣት ለመጪው ትውልድ ነፃነትን እንጂ ዕዳን አናወርስም በሚል መርህ ሌሊት በምሽግ ቀን በእርሻ ስራ ተሰማርቶ እንደሚገኝ ገልጸዋል። የኃይል አማራጭን አስበው ለወረራ የሚዘምቱ ካሉ አንታገዝም ሲሉም አክለዋል። በአሁኑ ወቅት ዞኑ ራሱን በራሱ እያስተዳደረ መሆኑን የገለጹት አቶ አሸተ ከማንነት ጥያቄ ባሻገር የመሰረተ ልማት ጥያቄዎች ምላሽ እንዲያገኙ እየተሰራ መሆኑን ገልጸዋል። ለዚህም የክልሉ መንግስት ድጋፍ እያደረገ መሆኑን እና የፌዴራል መንግስት የአየር መንገድ አገልግሎትን ዳግም በማስጀመሩ ምስጋና አቅርበዋል። በመጨረሻም ዋና አስተዳዳሪው የአባቱን ታሪክ ልጁ አይረሳውም በሚል ጽኑ አንድነት የጠላትን ፕሮፓጋንዳ በመመከት ለማንነትና ለወሰን የሚደረገው ትግል ተጠናክሮ እንደሚቀጥል አስገንዝበዋል። በቆቦ ከተማ ሰዓት እላፊ ገደብ በዛሬው ዕለት ተጀምሯል። ባለፉት 48 ሰዓታት የኢትዮጵያ መከላከያ ሰራዊት ከደቡብ ትግራይ ከተሞች ማለትም ኮረም፣ አላማጣ እና የተለያዩ ከተሞች መውጣቱ ይታወቃል። በዚህም ምክንያት የትግራይ ኃይሎች ሁሉንም የደቡብ ትግራይ ቦታዎች ሙሉ በሙሉ ተቆጣጥረውታል። ቆቦ ከተማ የኢትዮጵያ መከላከያ ሰራዊት ጊዜያዊ ማረፊያ ሆናለች። በአካባቢው ባለው ውጥረት የተነሳ በቆቦ ከተማ ከትላንት ማታ 12 ሰዓት ጀምሮ ምንም አይነት የሰው እንቅስቃሴ እንዲሁም ከማታ 2 ሰዓት ጀምሮ ምንም አይነት የእግረኛም ሆነ የተሽከርካሪ እንቅስቃሴ እንዳይኖር ታግዷል። የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚቻለውን ሁሉ ያደርጋል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ተናገሩ። ፕሬዚዳንቱ ይህን ያሉት የክልሉ ኢንቨስትመንት ኮሚሽን ጥር 21 2018 ዓ.ም ምሽት ባዘጋጀው የአዲስ ሎጎ ምርቃት ስነ-ስርዓት ላይ ተገኝተው ባሰሙት ንግግር ነው። በተያያዘ መሰረታዊ የንግድ ሸቀጦች ላይ ዋጋ ጭማሪ ለማድረግ አስቸኳይ ሁኔታ የለም ሲል የመቀለ ከተማ አስተዳደር አሳስቧል። አስተዳደሩ ወቅታዊ ሁኔታዎችን ለግል ጥቅማቸው ለማዋል በማሰብ የተጋነነ ዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ሕጋዊ እርምጃ እንደሚወስድ አሳስቧል። አስተዳደሩ ዛሬ ባወጣው መግለጫ ሸማቹ ተረጋግቶ እንዲገበያይ በማሳሰብ ተቀባይነት የሌለው የተጋነነ የዋጋ ጭማሪ በሚያደርጉ ስስታሞች ሲል የገለጻቸው ነጋዴዎችና ደላሎች አደብ እንዲገዙ አስጠንቅቋል።